ሰላም ጤና ይስጥልን ክቡራትና ክቡራን የፓን ኢትዮጵያ ተከታታዮች ሚዲያችንን ስለምትከታተሉ ከልብ እናመሰግናለን። ፓን ኢትዮጵያን ሰብስክራይብ እንድታደርጉ በትህትና እያስታወስን ይህንን ዝግጅት ላይክ፣ ሼር እያደረጋችሁ እስከ መጨረሻው እንድትከታተሉ እንጋብዛለን። የትኛውም አይነት አስተያየት ቢኖራችሁ ደግሞ ኮሜንት ቦክስ ላይ ያስቀምጡልን። እጅ ነስተን በአክብሮት እንቀበላለን። የኢትዮጵያ የሃይማኖት ተቋማት ጉባኤ እጅግ በጣም አሳፋሪ መግለጫ አውጥቷል። እፎይ ከተሰኘ የማህበራዊ ሚዲያ እፉኝት ጋር በመግለጫ ገጥሞ አሳፍሮናል። በግሌ ይህን መግለጫ ሳይ የኢትዮጵያ የሃይማኖት ተቋማት ጉባኤ እንዴት ቢመቸው ቢደላው ሀገሪቱ ያለችበት ሁኔታ እንዴት ቢስማማው ነው ብያለሁ። ይህን ስል ታላቁ ነቢይ መሰደብ አለባቸው ብዬ አይደለም። በፍጹም ማንም ይሄን አያስብም አይገምትም። ነቢዩ መሐመድ ለኢትዮጵያ ምን አይነት ሰው እንደሆኑ አውቃለሁ። ነቢዩ መሐመድ እኮ እስልምናን ኢትዮጵያ ውስጥ ከመግባቱ በፊት ኢትዮጵያዊ እያደረጉ ነቢይ ናቸው። እንደ ኢትዮጵያም ያከበሩት ሀገር የለም። ይህን ሁሉ አውቃለሁ አምናለሁም። ባይሆንም ሊነኩ እንደማይገባ አውቃለሁ አምናለሁ። ግን አንድ ተራ ማንንም የማይወክል ስሙም የማይታወቅ ኤክስፐርቲስ የሌለው አውቶሪቲ የሌለው አንድ ማንም መሀይም አንድ ማንም በሽተኛ ሰው ተነስቶ ይሄ ማለት ነው የሀገሪቱ የሃይማኖት ተቋማት ጉባኤ መግለጫ ካወጣ እንደው ለንግግሩ እውቅና ከመስጠት በቀር ሌላ ምንም ሊባል አይችልም። ይሁን ከተባለ አንድ ግለሰብ ወይም የሆኑ ሰዎች የሆነ የቡድን ስብስብ መልስ ሊሰጠው ይችላል። ከፍ ይበል ከተባለም የሆነ ነጠላ ተቋም ሊመልስለት ይችላል። ከዛ አልፎ የሀገሪቱ የሃይማኖት ተቋማት ጉባኤ እንዴት ለዚህ ምላሽ ሊሰጥ ይችላል? በመግለጫ ደረጃ በተለይ ደግሞ አሁን ሀገሪቱ ባለችበት ሁኔታ ብዙ ስራ ባለበት ሁኔታ ባይኖርስ መቼም ባደረገው አልልም፣ እንዲሁ ሊደረግ አይገባም። ግን ከዛ ሁሉ በላይ ሀገሪቱ አሁን በምን ሁኔታ ውስጥ ነው ያለችው? በቅርብ ዓመታት እንኳን ስንት ሃይማኖት ተቋማት ተቃጥሏል ሆን ተብሎ ታስቦበት። ስንት ዜጎች ስንት ምዕመናን በሃይማኖታቸው ተለይተው ተጨፍጭፈዋል። ስንት አገልጋዮች እስከ ቅርብ ቀን ተገለዋል። ከዛ ሁሉ በላይ ሀገሪቱ ያለችበት ሁኔታ ይታወቃል። ላለፈው 6 ዓመት በተከታታይ በሁሉም አቅጣጫ ግጭትና ጦርነት ውስጥ ነች ሀገሪቱ። ውጥረት ላይ ነው። በውስጥም በውጭም በሁለንተናው ድህነት፣ ውድቀት፣ ዝቅታ፣ ቁልቁለት ላይ ነች ሀገሪቱ። አሁን ደግሞ ከየትኛውም ጊዜ በላይ ፈተና ተጋርጦባታል። ይኸው ወያኔ ከሁለት ተከፍሎ እየተዋጋ ነው እርስ በርሱ። ፋኖ አንድ አልሆንም። ቢዋጋ እንደ አቋም እንደ ተዋጊ እንኳን ቢባል አንዱ ነው የሚዋጋ አካል አለ። እሱ በራሱ አደጋ ነው። ኦነግ አንድ አይደለም፣ እሱ ራሱ አደጋ ነው። ኦብነግም እየተንደረደረ ነው፣ እያሰበ ነው ወደ ግጭት ለመግባት፣ እሱ ሌላ አደጋ ነው። በዛ ላይ ደግሞ ኃላፊነት የማይሰማው ብቻ ሳይሆን ረባሽ ገዢ፣ ከፈለጋቸው መንግስት በሉት፣ ለእኔ አገዛዝ ስለሆነ ረባሽ አገዛዝ ያላት ሀገር ናት። እሱም ሌላ አደጋ ነው። በዛ ላይ ጥይት አምርቻለሁ፣ ድሮን እያመረትኩ ነው፣ ወታደር አሰልጥኛለሁ፣ ኑ ግጠሙኝ የሚል መሪ አላት። እሱም ሌላ አደጋ ነው። ከዚህ ሁሉ በላይ ወይ በዚህ ሁሉ ውስጣዊ ችግር ላይ ደግሞ ይሄው አለቃት ያለው ጠላቷ ለ50 ለ60 ለ70 ዓመት አለቃት ያላት ጠላቷ ሻዕቢያ አሁንም እያንኳኳ ነው ሀገሪቱን ሊበድል ሊያጎሳቁል የተፈጥሯዊ ህይወቱን እስኪሞት ድረስ የማይተዋት ኢሳያስ አፈወርቂ አሁንም ፈተና ደቅኖባታል። ይሄ ሁሉ ውጥረት ያለበት ሁኔታ ነው አሁን ያለው። በዚህ ጊዜ በዚህ ሁኔታ የሀገሪቱ የሃይማኖት ተቋማት ጉባኤ አንድ እብድ አንድ ምንም ነገር የማያውቅ ሰው የሃይማኖታዊ ንግግር ተናገረ ብሎ ነቢዩ መሐመድን ተሳደበ ብሎ እንዴት መግለጫ ያወጣል? እንዴት ቢመቸው ነው? የኢትዮጵያ የሃይማኖት ተቋማት ጉባኤ ከሆነለት ከራሳቸው ዕድሜ በላይ የማያስቡ ገዢዎቻችንን የማይመክር የማይቆጣ ተው የማይል ለልጆቻቸው እንኳን የማያስቡ ገዢዎቻችን ተው በሀገራችን እንኖርበት፣ ተው እናምልክበት፣
ተው ፈጣሪ የፈጠረው ፍጡር የሰው ልጅ አይሙት ለምን አይልም? ሀገሪቱ ስንት ዓመት በድሮን ታረሰች? ምን አሉ የኢትዮጵያ ሃይማኖት ተቋማት ጉባኤ? ስንት መከራ፣ ስንት ሰቆቃን ያለው፣ ስንቱ ነው እየተሰደደ ያለው፣ ስንቱ ነው እየሞተ፣ ስንቱ እያለቀ፣ ስንቱ እየተራበ ነው ያለው። ለምን ይሄ እንዲቆም አይጠይቅም? ልብ ካለው የእውነት የሃይማኖት ተቋም ከሆነ እጅግ በጣም ብዙ ስራ እኮ ነው ያለበት የኢትዮጵያ ሃይማኖት ተቋማት ጉባኤ ሰርቶ የማይጨርሰው። እንዲያው ሌላው ይቅር፣ ለምን በሃይማኖቶች መካከልና ደግሞ በተቋማት በራሳቸው ውስጣዊ ችግር የሚፈጠሩ ችግሮችን ለመፍታት ለምን ጥረት አያደርግም? ብዙ ሃይማኖቶች ፈተና ገጥሟቸዋል፣ አይተናል። ሲሰነጣጠቁ በየቦታቸው በየጎጣቸው ተቋም ሲያቆሙ ከርሟል። ይህን 2-3 ዓመት ሌሎችም ብዙ ችግሮች አሉ። ለዚህ ምን አደረገ? ይህን ችግር ለምን አይፈታም? እንደው ተቋም ከሆነ እጅግ በጣም ብዙ ስራ እኮ ነው ያለበት። እንኳን ሰርቶ አስቦ የማይጨርሰው ስራ ነው ያለበት የኢትዮጵያ ሃይማኖት ተቋማት ጉባኤ። በነገራችን ላይ ፈጣሪን የማምለኪያ የማሰቢያ የተቋማት ስብስብ ስለሆነ ብቻ ፈጣሪ እንደሚረዳው ካልታመነ በቀር በራሱ ሰርቶ የማይጨርሰው ነው ያለበት ስራ። ይሄ ሁሉ ስራ ያለበት ተቋም፣ ይሄ ሁሉ ኃላፊነት ያለበት ተቋም እንዲህ ተበታትኖ እና ተወጥሮ ያለ ሀገር የያዘ ተቋም እንደው 1-2 ኪሎ ሜትር እንኳን በሰላም መንቀሳቀስ የማይቻልበት ሀገር ይዘን እንዴት በዚህ ደረጃ ከማህበራዊ ሚዲያ ተጠቃሚ ጋር ከአንድ ግለሰብ ጋር ለዛሙ በምንነቱ ከማይታወቅ ግለሰብ ጋር ገጥሞ ይነታረካል? እውነት እጅግ የሚያሳዝን፣ የሚያሳፍር፣ የሚያሳቅቅ ነው። እውነት የትኛውም ተቋም ቢወርድ የፖለቲካዊ ጫና ወዘተ እንደዚህ ይባላል። እንዴት የሀገሪቱ የሃይማኖት ተቋማት ጉባኤን ያደርጋል? እንዲያው የሆነ ሃይማኖትም በሆነ የሆነ ሃይማኖት ተቋም በሆነ የሃይማኖት ተቋማት ጉባኤ ስብስብ ይሄን ሲያደርግ ማየት ግን ያሳዝናል። በፖለቲካ ጫናም ከሆነ እምቢ የማይል ቢያንስ በስብስብ ደረጃ እስቲ የኢትዮጵያ የሃይማኖት ተቋማት ጉባኤ አንድ ጥሩ አጋጣሚውን ተፈጥሮለታል። እንግዲህ በተደጋጋሚ እያጋጠመ እንዳየነው ላለፉት ዓመታት ሁለቱ ታላላቅ አጽዋማት ታላቁ ረመዳንም ታላቁ አብይ ጾምም ይኸው በተመሳሳይ ጊዜ ውለዋል። እስቲ የጋራ ሱባኤ፣ የጋራ ምህላ፣ የጋራ ጸሎት ያውጅ፣ እስቲ የጋራ ልመና ያውጅ። ይህን ሲሰራ ነው የሚያምርበት። የሰላም ጥሪ ሲያቀርብ ነው የሚያምርበት። ጦርነት ሲያስቆም ነው የሚያምርበት። የሀገር አንድነት ሲጠብቅ ነው የሚያምርበት እንጂ ከአንድ ግለሰብ ጋር እንዲያው ለምን ስብስብ ሳይሆንም ጋር ንትርክ መግጠም በተለይ በመግለጫ በይፋ የምታባብሷላችሁ የኦርቶዶክስ ተከታይነን እያላችሁ የእስልምና ተከታይነን እያላችሁ የተቋማት ምልክት ልትሰጡት ምናምን እያለ ጭራሽ አጀንዳ አድርጎት ምንም ኮሽ የማይልበት ሀገር እንዳለን ሁሉ እኮ ነው። በቃ በሰላም ከምንኖርበት በምቾት ካለንበት ለምን ነው ይሄን ኮሽታ የምታመጡብን እንደማለት እጅግ በጣም ነውር ነው እውነት ለመናገር። ማህበራዊ ሚዲያው ላይ እኮ በጣም ብዙ ጫጫታ አለ። ፖለቲካዊ፣ ሃይማኖታዊ፣ ማህበራዊ፣ ኢኮኖሚያዊ ጉዳዮች፣ በጣም ብዙ ጉዳዮች በብዙ መልኩ በብዙ ደረጃ ሰዎች እንደያቅማቸው ይከራከራሉ፣ ይወያያሉ፣ ይነጋገራሉ፣ ይጨቃጨቃሉ፣ ይሰዳደባሉ፣ ብዙ ይደራረጋሉ፣ ብዙ ይባባላሉ፣ ብዙ ይመላለሳሉ። ማህበራዊ ሚዲያን ተጠቅሙ። በቃ ያ ሜዳ ነው፣ የራሱ ዓለም ነው፣ የራሱ ደረጃ ነው። ሁሉም ሰው በየደረጃው ይገናኛል፣ ይነጋገራል። ለዛ መተው ነው በቃ። ኢትስ ጀስት ትራሽ። እንዴት የአንዲት ሀገር የሃይማኖት ተቋማት ጉባኤ በዚህ ደረጃ ይወርዳል? እውነት ለመናገር እንዴት በዛ ላይ እንዳልኩት ይሄን ሀገር ይዘን እውነት ሁላችንም ልናፍር፣ ሁላችንም ልንቃወሙ ይገባል። በዚህ ንግግር፣ በዚህ ደንቆሮ ሰው ንግግር ተነካን የምትሉ ሁሉ ልትቃወሙት ይገባል። የኢትዮጵያ ሃይማኖት ተቋማት ጉባኤ ባወጣው መግለጫ በቃ ስራውን ይስራ፣ ማድረግ ያለበትን ያድርግ፣ ያን እውቅና እንሰጠዋለን። አሁን በዚህ አለሁ ሊል ነው፣ አሁን ስራ ሰራው ሊል ነው። ይህን በማድረጉ አሁን እንደ ተቋም ኖርኩ ሊል ነው። ምንም እያደረጋለም የለም፣ አናውቀውም።
በስራው እንወቀው፣ ይንገረን፣ ያን እውቅና እንሰጣለን። እንዲህ አይነት ተራ ስራ ሊደገም አይገባም። እውነት ለመናገር እንዳይደገም ሁሉ ነው መቃወም ያለብን ሁላችንም። እንዳይደገም፣ እንዳይደረግ፣ እንዳይመስል፣ ሊመስል የማይችል ፈጽሞ የማይመስል ነው ያደረጉት ተግባር እና እኔ በግሌ አዝኛለሁ፣ አፍሬያለሁ። እውነት ለመናገር ደጋግሜ ያልኩት ነው። ብዙ ስራ አለበት። ስራውን ይስራ። ሁላችንም ከዛ በተሻለ ስራ እንስራ። በነገራችን ላይ ያ ካልሆነ ካለንበት ማጥ አንወጣም። ይህ ሊታወቅ ይገባል። እንግዲህ ሆደ ሰፊ መሆን ደግሞ ያስፈልጋል። በግለሰብ ደረጃ በስብስብ ደረጃ ያለን ሆደ ሰፊ ብንሆን መልካም ነው። በተለይ በሃይማኖት አካባቢ የሃይማኖት አካባቢ ሆደ ሰፊነትን እንዲያው መልካም ነገር ማንሳትን፣ መጥፎ ነገሮችን መተውን ነው። እሱን ሐራም የሆነን ነገር መተውን ነው የሃይማኖት የሚያስተምር እና ወደዛ ማተኮር ያስፈልጋል። ያ ቢሆን ነው የሚሻለው። መልካም መንገድ፣ የሰላም መንገድ፣ ጤናማ መንገድ ነው ለሁላችንም የሚበጀን ለማለት ወዳለው። በመጪው በሌላ ዝግጅት እንገናኝ። መልካም ጊዜ። ኢትዮጵያ ለዘላለም ትኖር።